አዶናይ በጣም እያስገረመን ነው። በሚሰራው ነገር ሁሉ በጣም እያስደነቀን ነው። አርቲስት ሄኖክ ለፈረጃ ፊልም የከፈለው ዋጋ በጣም ከባድ ነው። በጣም ያስገርማል። ሌላኛው ጉዳይ ደግሞ የቶማስ ኃይሉ እና የጌታቸው ጸብ እስካሁን አልበረደም። የቶማስ አባት አቶ ኃይሉ አለው ብለዋል። ሰላም ሰላም፣ ይሄ ኦሊቲዩብ ዩቱብ ቻናል ነው። በዚህ ዩቱብ ቻናል ወቅታዊና አሪፍ አሪፍ ቪዲዮ እናመጣለን። ቪዲዮ ላይ ሀሳብ አስተያየት እንሰጣለን። ስለዚህ ለዚህ ዩቱብ አዲስ ናችሁ፣ ሰብስክራይብ፣ ላይክ፣ ሼር አድርጉ። ቪዲዮውን እንጀምራለን። አሪፍ አሪፍ ቪዲዮ ነው ይዤ የመጣሁት። ቪዲዮውን ሰብስክራይብ፣ ላይክ፣ ሼር አድርጉት። ላይክ በማድረግ እንጀምር። ወደ ቪዲዮ እንሂድ። አዶናይ ዲኒያን ፔጅ ጋር ሲመጡ አቀባበል ተደርጎ ነበር። የሚገርም አቀባበል ነበር። አቀባበሉን አይተን ሀሳብ እንሰጣለን። Haven't even touched down Ethiopia yet. Look at this. That's already begun. That's so amazing. Thank you guys so much. Thank you. Thank you. አሪፍ አቀባበል ነው። I feel like that needs a clap. አዶናይ በቃ ይለያል። አዶናይ ይለያል። በቃ የሚያደርገው ነገር አገሩን ለማስጠራት በቃ በፖዚቲቭ ኢነርጂ ነው የሚሰራ። እኔ አዶናይ በጣም ነው የሚመቸኝ የምር። እስቲ እናንተ ሀሳብ ስታይል ላይ ኮሜንት ላይ ጻፉ እስቲ፣ ከዛ ኮሜንት ተመልሳለሁ። የስ ይላል አዶናይ ሌላ ታሪክ ከዲላን ፔጅ ጋር ቡና ሲጋብዘው በቃ አሜዚንግ ነበር። እዚህ ቪዲዮ እናያለን እንመለሳለን። የስ ይላል አዶናይ ሌላ ታሪክ ከዲላን ፔጅ ጋር ቡና ሲጋብዘው በቃ አሜዚንግ ነበር። እዚህ ቪዲዮ እናያለን እንመለሳለን። እኔ በጣም ተንኩስኛለሁ ባይዘው Coffee this fresh, so I'm expecting big things. Yes, please. ዋው ስካፊ This is where coffee was discovered, so they know what they're doing. ቆሎ አለ፣ ቡና አለ It's brewed in the clay, so brewed with the warmth of the clay, so different gives them a different taste as well. Oh, really? So Adonai, have you told them American word so far? What? Oh, yes. You know, Yeah, okay. You should say the Nanish. ቋንቋ እያስለምሩ ነው ቋንቋ። The Nanish, how are you? and is that specifically just for the woman? And then for the man, the Nanish? ዋው The Nanish? Okay, nice. How about thank you? I think I Yeah, that one was hard. It's so hard. Okay, it's so long. አመሰግናለሁ። Yes. Is there a shorter version? If you want to be rude, you can say something one. We don't want to be rich. So it's easy, very much. It means okay. So you swallow your words. God, that's hard. Alright, ready for a sip. አይ ወዶታል፣ ቡናው ወዶታል። So you're gonna rate it 1 to 10 today. Alright. This is gonna be the freshest sip of coffee I've ever had. And I'm gonna give it a brutal rating of 1 to 10. That is insane. I'm not even just saying that. That is insane. That is a 10. Wow. That is a 10. ዋው ይላል። Wow. Gossip about someone? Or... we can talk about anything. This is where you talk about business, about anything. We can talk about how much you hate United City fans. የኔ ማለት በጣም እንትምችኝ ነገር አዶናይ አረጋለሁ ያለው ነገር ይቆያል እንጂ ያረጋል። ዲኒያን ፔጅ ወደ ኢትዮጵያ አመጣለሁ ብሎ ተናግሮ ነበረ። ከዛ ሰዎች ውሸታ ምናምን እያሉ
ኮሜንት ሲያደርጉ ነበረ። ግን ይኸው አሳይቶናል። ስለዚህ አዶናይ በጣም ተመችቶኛል፣ በኔ በኩል ማለት ነው። እኔ በጣም ወድጃለሁ። በሚያደርግ ነገር ሁሉ አዶናይን በጣም ተመችቶኛል። የምር ሂስ ነምበር ዋን በጣም ተመችቶኛል። የምር አገሩን ለማስተዋወቅ ከሚኒስቴር ኦፍ ቱሪዝም በላይ ነው የሚሰራ። እኔ በጣም ተመችቶኛል የምር። አርቲስት ሄኖክ ፈረጃ ፊልምን ለመስራት የከፈለውን ዋጋ በጣም ከባድ ነው። እነሱም ሴፉ ሾው ላይ ቀርቦ የተናገረው ነገር አለ። እሱም ቪዲዮ እናይና ሀሳብ አስተያየት እንሰጣለን ማለት ነው። ሌስ ወደ ቪዲዮ እንሂድ። አሁን አካውንት ውስጥ ምን ያህል ገንዘብ አለ? ጥሩ ነው ላውራው። መጨረሻ ላይ ሳይንስ ሙዚየም የቀረጽኩት እና ወደ 200 ምናምን ሰዎች ነበሩ። ፕሮዳክሽን ማናጀሩ ላክ ይለኛል ምናምን እዚህ ጋር በቃ ብር ካላመጣ ኤክስትራዎቹ ለእያንዳንዳቸው በ1000 ብር ነው የመጡት። ሌሊት ስለሆነ ትራንስፖርት መክፈል አለብኝ። እንግዲህ ራሱ አሁን ጊዜው ሁሉም ሰው ጆተን ይሆናል፣ ያለ ፍራንክ አይሰራም። በጣም ከባድ ነው ማለት አግዙኝ፣ ነገ እዚህ ቀረጻ ቦታ አለ ብዬ በቮለንተር የሚመጣው 2 ሰው ምናምን። ከዛ በኋላ ሌላው ደግሞ እንደሚከፈለው ሲያይ እኔም አምጡ ይላል። ሐሳቤን መስማታቸውን በራሱ አፕሪሼት አደርጋለሁ። መጨረሻ ላይ 1000 ብር አካውንቴ ላይ ቀርቶ ልልክለት ለአንደኛው ልጅ ቆሙ እያጣደፈኝ እምቢ አለኝ፣ አልሄዳለኝ። ሌሊት ጓደኛዬ ጋር ደውዬ ኧረ ዘማን ዝም ብለህ እስኪ 100 ብር ምናምን ላክልኝ ምናምን አልኩት። ሌሊት 11 ተኩል ላይ ይሄ ያየው ቪዲዮ ከመቀረጹ በፊት እሺ። ከዛ በኋላ ኧረ ቴሌ ብር ላይ የለኝም ምናምን ብሎ 50 ብር ነው ምናምን ላከልኝ። ብቻ የመላኪያ ታክሷን አገኘው ማለት ነው። ዋው! ከዛ በኋላ ላኩለት ምናምን ሳይው 12 ብር የመጨረሻ ራፕ አፕ ስል፣ ስለዚህ የመጨረሻውን ነገር ተሟጣህ 12 ብር እስኪቀረኝ ነው የሰራሁት። ወደ ቤት እንዴት ሄድክ? እሱ ደግሞ ሌላ ታሪክ ነው። 2 ፌስታል ይዣለሁ የፕሮዳክሽን ልብስ ከሰዎች የተዋስኩት ምናምን። ደንበል ጋ ነው ቤቴ፣ ድሪም ላይነር ጀርባ ማለት ነው። 2ቱም ፌስታል ይዤ በእግሬ ነው ወክ ያደረኩት። ወክ ለምጄዋለሁ ኦልሬዲ ብዙ ጊዜ ሆኖኛል ከመኪና ከራኩኝ። ምንም በቃ እያሰብኩ ምናምን ጨረስኩት እያልኩ ወንድ ነኝ ጋሽ ቢሌ ስማ ይሄንን ወንድ ነኝ እያልኩ እየጮኩ እኔ አባቴን ቢሌ ነው የምለው ማለት። አንድ ቀን ደወለና ስማ ፈረጃን እስክትጨርስ ካሁን በኋላ አልደውልም፣ ለመጨረሻ ጊዜ ቻው ልበልህ፣ በዛውም ከሄድክ ሂድ፣ እየሄድክበት ያለው ነገር ደስ አይለኝም ምናምን አለኝ። ሌሊት እንዳልደውል በቃ ያው ትንሽ መም ስላለበት ምናምን እንዳረብሽ ወንድ ነኝ እያልኩ ጨረስኩት። እንዴ ወፈፍ ያደረገኝ ሁሉ ነው የምመስለው። ጋሽ ቢሌ ወንድ ነኝ። በጣም ከባድ ነው። በጣም ትልቅ ነገር ነው። የብር ምናምን አይደለም። የሱ ፊት ራሱ የሱ ክብደት መቀነሱ ምኑ ራሱ ብዙ ዋጋ እንደከፈለ ያስታውቃል። 41-42 ምናምን ኪሎ ቀንሷል መሰለኝ ለዚህ ፊልም ብሎ ማለት ነው። ይሄ ሁሉ በሁለት ቀን በ3 ቀን አንዴ ምናምን ብሏል ሴፉ ላይ ቀርቦ ማለት ነው። ይሄ ትልቅ መስዋዕትነት ነው። መኪናውን ሽጦ በእግር ሄዶ ምን ብሎ ይሄ በጣም ከባድ ነበር፣ ግን ሰርቷል። የምር በቃ ለአንድ ነገር ስንፈልገው እንደዚህ ዋጋ መክፈል ማለት ነው። በቃ ለምንፈልገው ነገር ዋጋ ስንከፍል እንደዚህ ነው። በቃ አርቲስት ነኝ እኮ ዘማን ጥጌ ጋር ይዤ ቁጭ ብዬ መብላት ይችላል። የፈለገ ደግሞ ቢመጣ ለማጭበርበር ቀላል ነው ለኔ። ግን መጀመሪያ ያሰብኩበት ሐሳብ ሌላ ነበር፣ ፊልምን ማንሳት። ዛሬ አንተ አጠገብ እነዚህ ደስ የሚሉ ሰዎች አጠገብ እነዚህ ባለሙያዎች አጠገብ ቁጭ ያልኩት ፊልም በሰጠኝ ሞገስ ነው። ዝም ብዬ መተው አልፈለኩም። ያ ነበር የመጀመሪያ ፓሽን። መጨረስ ከብዶኝ ነው እስከዛሬም የቆየሁት ማለት ነው። አንዴ በጣም ቀጥታ መናገር የምፈልገው ነገር አለ። 120 ሚሊዮን ህዝብ ጠየቅኩኝ። 2300 ሰው 3,400,000 ብር አዋጣ። ቀሪውን እኔ መኪናዬን ሸጬ
የሰው ዛፍ ትልቅ ሰው ልበቀና የማነ የካፒታል ሆቴል ባለቤት እና አንድ ብሩክ አትላንታ ቀሪውን እኛ ሞላ ነው። በጣም አመሰግናለሁ። 3 ሚሊዮን ምናምንም በዚህ ሰዓት ማግኘት በጣም ትልቅ ነገር ነው። እልህ ስለያዘኝ መጨረስ ስላለብኝ 3 አመት ሙሉ በእግሬ ነው ሄጄ የሰራሁት። ይሄንን ገብቷል ማለት ምን ያህል ስቃይ እንዳየኸው። አዎ ግን በቃ ሆነ። አይገርምም? ሆኖለታል። ብዙ ተሰቃይቷል ማለት ነው። በጣም ዋጋ ከፍሏል፣ ግን ሆኗል ማለት ነው። ግን ጨርሷል። ፊልሙ ከባድ ነበር፣ ግን ፊልሙ ፊቱ ራሱ ያስታውቃል ብዙ ዋጋ እንደከፈለ ማለት ነው። እስቲ የእናንተን ሀሳብ ኮመንት ላይ ጻፉልኝ። እስቲ የቶማስ ኃይሉና የጌታቸው ጸብ እስካሁን አልበረደም። ባለፈው ተጣልቶ ነበረ፣ በሽምግልና ጉዳዩ አልቆ ነበረ፣ ግን እንደ አዲስ ያ ጸብ አልበረደም። በዛው ልክ የቶማስ አባት አቶ ኃይሉ አለው ብለዋል። እስቲ ቪዲዮውን እናይና ሀሳብ እንሰጣለን። እስቲ ሰላም ቤተሰብ እንዴት ናችሁ? ኃይሉ ብርሃኑ እባላለሁ። የቶማስ ኃይሉ አባት ነኝ። ሰሞኑን የተፈጠረውን ነገር አይቻለሁ። የቤተሰብ ጉዳይ የቤተሰብ ነው እና ሚዲያ ላይ እንደዚህ ሲቦካ ማየት በጣም ትክክል አይደለም። እውነት ለመናገር ከሆነ ቶማስ በጣም ጠንካራ ልጅ ነው፣ ጎበዝ ነው። እሱ ስለሆነ ነው እዚህ ደረጃ የደረሰው። እኔ በህፃንነቴ ነው የወለድኩት። ገና 8ኛ ክፍል ነኝ። እንግዲህ ከ8ኛ ክፍል ጀምሬ ዩኒቨርሲቲ ተመርቄ ወጥቼ ቤተሰብ ሆናችሁ አብራችሁን እንድታገዙ እንፈልጋለሁ። ልጄ ከዚህ በላይ ትልቅ ደረጃ ላይ ደርሶ ማየት ነው የምፈልገው። ስላደረጋችሁት ነገር ሁሉ ምሮ ልጄን የቤተሰብ ጉዳይ እያነሳችሁ እንድታሸማቅቁት፣ ያችን ክፍተት ተጠቅማችሁ የሆነ ጌም መጫወት የምትፈልጉ ሰዎች፣ የራሳችሁን ሚዲያ ከበሬጃችሁን ከፍ ለማድረግ የምትፈልጉ እንደዚህ አይነት ነገር የምታደርጉ ሰዎች ዝኖት ኖርማል፣ ለእኔ ትክክል አይደለም። ከዛሬ ጀምሮ ይህ እንድታቆሙልኝ እፈልጋለሁ። የቤተሰቤ ጉዳይ የቤተሰቤ የኔ ነው፣ ልጄ ጓደኛዬ ነው። ቀሪ ህይወቴን ደግሞ እሱ ጋር እንጆ እያደረግኩኝ ጥሩ ነገር እንድታዩ ነው የምፈልገው። ያኮራናል ሁላችን። ይኸው እንዳያችሁት ነው። በቃ ከዚህ በኋላ ለምንም ነገር አለው እያለ ነው በቃ። ስለዚህ ነገሩ ከባድ ነው የሚሆነው ካልተታረቁ። እስቲ የእናንተን ሀሳብ አስተያየት ኮመንት ላይ ጻፉልን። እስቲ ለዛሬ ይዘን የመጣነው ቪዲዮ እነዚህ ነበሩ። አሪፍ ቪዲዮ ነው። ቀጣይ በአሪፍ ቪዲዮ ይዘን እንመጣለን። ስለዚህ እስከዛ ዩቲዩብን ሰብስክራይብ፣ ላይክ፣ ሼር አድርጉት፣ ኮመንት አድርጉት።